ሰላም እንዴት ናችሁ? የተወደዳችሁ የግሬስ ፋሚሊዎች አለን እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ተመልሼ ከች ብያለሁ። በዛሬው ቪዲዮ 3 ወንዶች ከአንዲት ሴት ጋር ሰጣ ገባ ሁላ ድብድብ ምናምን ነገር ዱላ ቀረሽ የሆነ አይነት ንግግር ሲና ለነገሩ ዱላውም አልቀረም እሱም አለ። ያንን ቪዲዮ ነው ዛሬ የምናየው። አንድ ላይ እያያን ሪያክት እናደርጋለን። እኔን ለማታውቁ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። በዚህ ቻናል ትዳር ነክ በሆኑ ጉዳዮች እንደ ተመልካች ያለን አስተያየት በነፃነት በቀልዱም በቁም ነገሩ ሀሳቦችን ሼር እየተደራረግን የምንማማርበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ እየጀመራችሁ እንደተለመደው ላይክ እያደረጋችሁ ጀምሩ። ወዳችኋለሁ። ወደ ቪዲዮ ለምንድነው ማንመታሽ? ለምንድነው ልጁን የምታስመጪው? አንቺ ማን ነሽ? ፈረንጅ ይቆጫል። ሴት ነሽ ብለን ዝም ብንልሽ አበዛሽው እንዴ? ኧረ እውነት ፈረንጁ እኔ ትላንትም ብያለሁ ባለፈው ምናምን ነገር በጣም እየደበርከኝ ነው። በቃ በጣም እየደበርከኝ እንዴ። እኔ እኮ ማለት ሌላው ሄርሜላ አሁን እየደገፍኩ ምናምን ነገር ሆኖ አይደለም፣ ግን እንዴት ሴት ልጅ ላይ እጅ እንደዚህ ታነሳለህ? እህትህ ምናምን ነገር ሆና ለመቆጣት እንደዚህ ቢሆን እሺ ችግር የለውም። እህትም ላይ ቢሆን ሴት ልጅ ላይ እጅ አይነሳም። ግን አረ ቆይ እስቲ የዛሬውን ቪዲዮ ታምረኛ ነው። እስቲ ቁጭ ብለን እናያለን። ለማንኛውም ለምንድን ያስመጣሽው? ለምንድን ያስመጣሽው? አብርሽ ከቻለ ነው። አብርሃም ምን እንደተፈጠረ ልንገርህ። ደስታ ለምንድን ነው ኦኬ በቃ ነገር ይገባኝ። አሁን ሄርሜላ አስደበደበችኝ በሚል እንትን አነስ የሚል ገንዘብ ከፍሎ ምናምን ነገር ለፈረንጁ ምናምን አሁን ሄርሜላን ሊያስመጣ። ኧረ ተው ይሄ እውነት በጣም ከወንድ አይጠበቅም። ከወንድ አይጠበቅም። በቃ ከሞራል ይወደቅ ያለ እንትን ያለ ነገር ብቻዋን የጠራት ልትመታት ነው አንተ። አብርሃም ወራዳ አይደለም። ሴት ልጅ አይመታም። እነዚህ ሰዎች በቃ አብርሽና ፈረንጁ ማይሆነ ችግር ውስጥ እየገቡ ነው። አሁን እንደማየው ከሆነ አብርሽና ፈረንጁ በጣም ደስ ማይል ጓደኝነታቸው ሊቋረጥ ላይ ይችላል በዚህ ከቀጠሉ። በእርግጥ አሁንም አንድ ላይ ናቸው ማለት ይከብዳል። ኦልሬዲ ተለያይተዋል። እነዚህ ሰዎች እስከ መጠላላት እጅ እስከ መሰነዛዘር ከደረሱ ተጣልተዋል። እግዚአብሔርን እንደዚህ ይዞኛል ጸጉሬ። አንተ ተዋሻለህ። ገና እጠፈጥፍሻለሁ አክብሬው እንጂ ለማንም አላልኩም። ሰምተኛል። እስቲ ወንድ ትረካለህ እኮ እንደዚህ ማንጠልጠል አብርሃም ቀላል ነው እንዴ? ቆይ እኔ ሌላው ይቅር ቢኒ አንተም ቢኒ ትልቅ ሰው ይመስለኝ ነበር። እውነት ቢኒን ያከብረው ነበር ልክ ከፈረንጁ እኩል ማለት ነው። እሱም ሴት ልጅ ኧረ በቃ እኔ ሲጀመር በቃ ያበቃልኛል። ሴት ልጅ ላይ እጅ የሚያነሳ ሰው ካየው በቃ ያ ሰው በጣም አስተሳሰቡ የቀነጨረ እንደሆነ ይታወቀኛል። ሄርሜላ ወንድ ብትሆንና ቢመቷት እኮ ደስ ይለኛል። ልክ ደስታን ምናምን እንትን እንዳደረጉ አያደርጉም። ያንን እነሱ የሚያደርጉት ኢቭን ወንድ ለሆነው ለደስታ ራሱ ሰው ምናምን ነገር መላክ ነው የሚያውቁበት እንጂ እንትን እንደ ወንድ ሄዶ እንትን ማለት ሆነ አያውቁም። የሰው ልጅ በዚህ ልክ የወረደ ተግባር ያደርጋል ብዬ አላስብም። እንደዚህ ደግሞ ጭራሽ መሆን የሌለበትና መደረግ የሌለበት ነገር ነው እና ይህንን ነገር ደግሞ ሄርሜላ እንዳደረገችው ከሰው ሰምተናል ማለት ነው። በዚህ ልክ የወረደ ከሰው ሰምታችሁ ሄርሜላ እንደገና ልትመቱ ምናምን ነገር ተሰበሰባችሁ። እንዲህ ለሶስት ናችሁ ልትመቱ ስትሰበሰቡ እውነት ሼም አይደለም? ቆይ እስቲ እኔ እኮ ማለት ነው አንድ መሆኗ አንድ ነገር ነው፣ ሴት መሆኗ ደግሞ ሌላ ነገር ነው። ከዛ እናንተ ደግሞ ሶስት መሆናችሁ እንዴ! ለዛውም ከሰው በሰማችሁት ነገር። ከማን ነው የሰማችሁት? ይህን መረጃ ማን ያቀበላችሁ? ሄርሜላ ስለመሆኗ ስላለመሆኗ? ሰውን እንደዚህ ማስደብደብ አቅቶን አይደለም። ስለዚህ ሄርሜላም እየመጣች ነው፣ በሰው ስልክ አስደውለንላታል። ለምን በዚህ ልክ ደስታን ማስደብደብ እንደፈለገች ደስታ ምን አድርጓት ይሁን ከዚህ በፊት ተነጋግራችሁ ታውቃላችሁ እንዴ? እኔ እኮ ግርም የሚለኝ ጥርጣሬያችሁ ራሱ በጣም የወረደ እንደሆነ የምናውቀው ደስታ ከሄርሜላ ጋር ምን ግንኙነት አለው? እስቲ ሰዎች ንገሩ። ምን ያነካካቸዋል? ቢሆን የሩታ ባል ነው የሚሆነው። ይሄ እንዲሁም ለእሷ ጥሩ ነገር ነው፣ ምክንያቱም አብርሽን ዞር ለማድረግ ይመቻታል እንጂ አሁን ለምሳሌ እኔ የረሳሁት ነጥብ አለ እንዴ? እኔ እኮ ግራ እየገባኝ ነው። ደስታና ሄርሜላ በምንድን ነው የሚገናኙት? አብርሽ ቢሆን እሺ የቀድሞ ሚስቱ ምናምን ነገር በሚል እና ሄርሜላ ምን አገባት? ምን ቤት ናት ሄርሜላ? ለእሷ እኮ እንዲሁም ማበረታታት መደገፍ ነው ያለባት። እንደሷ ሀሳብ መደገፍ አለባት እያልኩ ሳይሆን እንደ ሄርሜላ እንደ ግሏ ሀሳብ ማበረታታት አለባት ደስታ። ትክክል አይደለም። ቤተሰብ ገብቷል። እኛ ሴት ልጅ ናት ተከብራ ብትቀመጥና በስነ ስርዓት አድባ የራሷን ህይወት ብትኖር ይሻላል። እዚህ ጋር አልነካት አልደረሰባት። ልክ አንተም እንደዛው ፈረንጁ ማነው ፈረንጁ ሳይሆን ቢኒ አንተም እንደዛው አድባ አንተም የራስን ህይወት ኖር እንዴ። እነዚህ እኮ አሁን ስንተኛ ወገን እንደሆኑ ቆይ ላስረዳችሁ። አብርሽ አለ፣ ሩታ አለች፣ ሄርሜላ አለች፣ ደግሞ ደስታ ምናምን የሚባለው ሰዎች አሉ።
ምን ቤት ናቸው? አሁን እርስ በርስ አራቱ ቢጋጩ እኔ ችግር የለብኝም፣ ምክንያቱም እዛው የሚያገናኛቸው ነገር ስላለ። እነዚህ የራሳቸውን ህይወት መምራት አቅቷቸው የሌላ ሰው ህይወት ላይ እየመጡ እንደገና ደግሞ ከነሱም አልፎ የራስሽን ህይወት ኖሪ ብለው እንትን እያሉ እየመከሯት ምናምን ነገር ራስ ላይ ያለውን መጀመሪያ ምሰሶ አንሳ ይላል ቃሉ ራሱ። ዋናው ነገር ምንድነው? ሄርሜላ እንዳስመታችሁ ነው የምናውቀው። ልነግራችሁ የምፈልገው ነገር ደግሞ ቢኖር በሩታ ቀልድ እንደማናውቀው ሁሉ በሱም ቀልድ አናውቅም። ያን ብቻ አይደለም ፈረንጁ ዛሬ ነገር አቤት መገልበጥ። እኔ ሁለቱ እንደዚህ ሲገለበጡ በጣም እንዴ በሩታ ቀልድ እንደማናውቀው ሁሉ ደስታ እኮ እናንተ ሰዎች፣ እኔ ልንገራችሁ ፈረንጁና ቢኒ ያልገባችሁ ነገር ካለ ምናልባት ምንም ለሩታ የሚጠቅማት ሰው እንደሌለ በቃ እስቲ እስከዛሬ ድረስ ቤት ተከራይተው መውጣት አይችሉም እነዚህ ሰዎች። እስቲ ደህና ሰው እንዲሁም ቢሆን ማለት ነው ለምን ከአብርሽ ጋር ይነታረካሉ? ደህና ሰው ቢሆን ቤት ተከራይተው ለምን አይወጡም? ለምን ታዲያ የግል የራሳቸው ማንም የማይበጠብጣቸውን አይነት ህይወት ለምን አይመሩም? እና ማይረባ ሰው አምጥታችሁላት ለሩታ እንደምናስበው ለደስታ እናስባለን። እኔ እናንተ እዛ ከሩታ ጋር ሰፊ ጊዜ በጣም ረዥም ጊዜ ያሳለፋችሁ ሰዎች እያላችሁ እኔ እዚህ እያናደደኝ እንዴ ምንም እኮ ከሩታ ጋር ጊዜ ምንም አንዲት ቀን እንኳን የሆነ ደህና ነገር አብራችሁ የበላችሁና ነገር አትመስሉ። እናንተም የምታሳምኑት ለሰው ምናምን ነገር ለኦዲየንስ የምታሳምኑት ለሩታ ባል እያገኛችሁላት ምናምን ልትሞሽሯት እንደሆነ ነው። ግን እውነታው እንደዛ አይደለም። ተከፍሏችሁ ነው። በቃ አለቀ። በየጊዜው አንድ ከፋይ በመጣ ቁጥር እርግጠኛ ነኝ የቀድሞውን ከፋይ እንደምትክዱት እና ደስታም ምናልባት ሳንቲም ካለው ያለው አይመስለኝም፣ ግን ካለው ሳንቲም ከፍላችሁ ነው። አለቀ በቃ። ማንሽና ነው አንቺ እሱ የምታስመጪው? ለምንድን ነው ማስመታው? ነው እሱ ቀንደሽ በማን በሩታ ምን ስለሆነች? ስለሚወዳት። ለምን ኤርሚ በዚህ ልክ እንደዚህ ታደርጊያለሽ ብዬ አልጠበኩም። እንዴ ቆይሽ፣ እነዚህ ሰዎች አሁን ምንም ማይረባ ሀሳብ ነው እያነሱ ያሉት። ቀንታሽ ምናምን ነገር የሚሉት እንደማትቀና ግልጽ ነው። ብትቀና ምናምን ነገር ኖሮ የዛኔ ከፍ ዝቅ እያደረጉ ያን ያክል አያሾፉትም አይሰድቡትም ነበር ከአብርሽ ጋር ነው። እና ማይመስል ምክንያት ምናምን ነገር አደርድሩ። ስራ ከፈታችሁ ይሄ አብርሽንም ማንንም ጠይቁ፣ አንዳንድ ነገር እንዲያሰራችሁ ማለት ነው እኮ። ለምንድን ያስመታችሁ ደስታን? አሁን ምክንያቱም ብቻ ነው የጠየቅልሽ። ለምንድን ያስመታችሁ? አንጂ እንዳስመታችሁ ደርሰንበታል፣ ግን ምክንያትሽ ምንድን ነው? እኔ አላስመታሁትም። ልባች ለመቅለስለስ አትሞክር። የራስሽ ነው እንዴ። ቆይ እኔ ምን አይነት መልስ ነው የጠበቃችሁት? እስቲ እኔ እኮ በእናንተ ሳይድ ሆኜ ለማሰብ ሞከርኩ፣ ግን ምንም ነገር አጣው። ምን እንድትላችሁ ነው የጠበቃችሁት? ኢቨን ያስመታችሁ እሷ ብትሆነ ራሱ ይሄን ነገር ባለፈው ብያለሁ። ምን ታመጣላችሁ አሁን? አዎ ያስመታሁት እኔ ነኝ ምናምን ነገር ብትል ሲጀመር ምክንያት አይኖራትም ብታስመታበት። ግን ብታስመታው ራሱ ምንም አታመጡም። በቃ እዛው እንደ ትላንትና ወገባችሁን ይዛችሁ ተከራክራችሁ እንዳሮጊት መመለስ ነው። በቃ ቪዲዮ መዝጋት ነው። ሌላ ምንም አዲስ የምታመጡት ነገር የለም። መጠየቅ ካስፈለገም ደግሞ እንደዚህ ዝም ብሎ በመሞጣሞጡ ምናምን ነገር ሳይሆን በህግ አግባብ መጠየቅ ትችላላችሁ፣ ማስረጃ ካላችሁ። ይሄ ዝም ብሎ የመንደር የአሮጊት ወሬ ይዛችሁ ነገር መታችሁ የሰውን ህይወት አትበጥብጡ። ፍቅር ይዞሻል ከኔ ጋር ምንድን ነው ችግር? ቤት በኩል እንዴ ምናልባት ሊሆን ይችላል እንዴ። ባለፈውም አስተያየትሽ ደስ አላለኝም፣ ግን እኮ ላንቺ ደስ ሊልሽ ነው እኮ የሚገርም። ኧረ እድለኛ ነበር። እኔ እኮ ደስታ አይበቃውም እኮ ሩታን ያገኛት አይበቃውም። አሁን ያላሰበችውን ሀሳብ ምናምን ነገር በማሳሰብ እንደገና ከደስታ ሊቀማት ነው ነገር ነው የሚያስበው። ይሄ ግልጽ ነው። ምክንያቱም ይሄ ያን ያክል የተደበቀ ሀሳብ አይደለም እያወራ ያለው። እንዲሁም ማለት ነው እኔ ሄርሜላ ይሄ እወድሃለሁ ምናምን ነገር ብላ ብታሰማመጣውና ጉድ ብትሰራው ደስ ይለኛል። ይሄን ያክል ነገሩ ተንኮለኛም አይደለም፣ ስቀልድ ነው። ለምን እንዳስመታችሁ ትነግሪናለሽ ወይስ እናናዝሽ? እኔ ፈረንጁ አላስመታሁትም። ምንድነው? ምን አድርጊ ነው? ምንድነው ፈልጊ? ሄርሜላ በስነ ስርዓት ለምን አትናገሪ? እሺ ወይኔ ጉዴ እኮ ንገሪና በስነ ስርዓት። እሺ እኔ ምንም አላስመታሁትም። ለምን ፈልጊው? ቢያንስ ይሄ በጣም የውርደታችሁ ውርደት ማለት ነው። ሴት ልጅን ስትመጡ ቀርጻችሁ እንትን ልትልኩ ምናምን ነገር በዩቲዩብ እያስተላለፋችሁ አቤት መግማማት ብላለች እማማ ዝናሽ። ከዚህ በላይ መግማማት የለም። እኔ እንዲያውም በድብቅ ካሜራና ነገር ተቀርጾ ቢወጣ እሺ፣ ሰው እንዴት ሴትን የመታበትን ቪዲዮ ሴትን ያስፈራራበትን ቪዲዮ እንዴት አደባባይ ያወጣል? ከዚህ በላይ ይሄ ወንድነትን ማጣት ካለ ንገሩኝ እስቲ። አሁን ደግሞ ጥፍጥፍ ሳረግሽ ትረጋጊያለሽ። ኧረ በእናታችሁ ተውኝ በእግዚአብሔር። ለምንድን ነው ያስመታሽው? አብርሽ ከቻለ ሌላ ነገር አትቀባጥሪ። ከየት ነው የመጣው? እሺ አሁን እዚች ጋር አብርሽ የሚባለው ሰውዬ ከየት ነው የመጣው? በእርግጥ ያው ትንሽ የሚያሳምን ነገር አለ። ሁሌ ቪዲዮ የሚቀርጽበት ቦታ ነው ይሄኛው። ግን መቼስ አሁን ከመሬት ተነስቶ ቪዲዮ የምንቀርጽበት ቦታ ነው ብሎ አጠራጠሩን እየጎበኛ ሄድም አብርሽ። እነዚህ ሰዎች ቆይ ድራማ እየሰሩብን ነው ምንድን ነው እንዴ? ድራማው በእርግጥ ድራማ ነው፣ ግን ቢያንስ ነገሮችን በደንብ ይሆናል ማገናዘብ የሚችል ሰው እንደሚያደርጋችሁ ስሩ።
ይሄ የምትሰሩትን ነገር ማለት ነው። ይህን ያክል እኮ እንትን አይደለም። ይሄ የእናንተ የሚከታተል ኦዲየንስ ከብት አይደለም እኮ ነገሮችን ማገናዘብ የሚችል አይነት ኦዲየንስ ነው። አንተ ካላስመታው ማን ሊያስመታው ይችላል? አንተ አላስመታው ማለት ሲቀጥል ብቻዋን የጠራት ልትመታት ነው አንተ አብራም ወራዳ አይደለም። ሴት ልጅ አይመታም። ኧረ ግን አብረሽ ይህን ያለው ስሜታዊ የምትሆነው በሄርሜላ ጉዳይ አብረሽ አየንበት። ዛሬ ፍቅሩን አየንበት ማለት ሰዎች ጠርጥሮ አብረሽን ይሆናል። እኔ በፊት ለጥቅም ብቻ ይመስለኝ ነበር ሄርሜላን ይህ ልጅ ሳይወዳት አይቀርም እንጂ ባይወዳት ኖሮ ይህን ያክል በእርግጥ ለሴት ልጅ ጠበቃ እኔም አሁን ቆማል። ለማላቃት ሴት ብትሆን ራሱ ይህን ያክል ችላ አልለውም ነገር እየሆን ግን አብረሽ ለሄርሜላ ሲሆን ይለያል። እኔ ያየሁት ነገር ስላለ ነው። እስቲ እናንተ ያያችሁት ነገር ካለ ንገሩኝ። ለማንም አላንሳም። ሰምተኛል። እስቲ ወንድ ትረካለህ እኮ እንደዚህ ማንጠልጠል አብርሃም ቀላል ነው አቤት የዱርዬ ጸብ፣ አቤት የዱርዬ ጸብ። እኔ ሄርሜላ እኔ እንዲሁም እነሱ ይጣሉ ችግር የለውም ወንድ ናቸው ነገር ቢያንስ የሚጣሉበት እንትን ነገር ምክንያት ትንሽ የሚያሳምን ምክንያት ቢኖረው ደስ ይላል። ምንም ያሳምን ምክንያት በሌለበት ነው እነዚያን ጓደኛ ማማቾች እየተጣሉ ያሉት። እያናደደችኝ ያለችው ግን በዚህ መሀል ሄርሜላ ናት። በቃ ይቺን አጋጣሚ ያገኘው ብላ ትለጣጠፍበታለች ምናምን ነገር። እሷንም ጠይቄያለሁ። ገብቶሃል? ሁለታችሁም ማድረጋችሁን በስነ ስርዓት ትመልስልሃለች። ከዛ ውጪ አንተ ቫንዳም ሆነ ጸጉሯን መንጨት ምናምን ለምን አስፈለገ? እኔ እንደዚህ አልነካትም ታውቃለህ እኮ ጸጉሯን መንጨት። ኦኬ አሁን ስለምትፈራት ነው ማትነካት እንጂ መቼስ አስባ አይደለም። አስበ ቢሆንማ እንደዛ ሲመቷት ምናምን ነገር ጸጉሯ እንደዚህ ሲጎትቱ ዝም አትልም ነበር። አልነካትም ምናምን። አብረሽ ስለመጣ አትንቦቅ። በቃ ማለት መጣላት ካለብህ ከእሱ ጋር ተጣላ ካለ ተጣላ እንጂ የሆነ እፍርታ ማቱን በጣም የአፋፋሪ ምልክት ነው። አንተም ስትከበር አልገባም፣ እሷም ስትከበር አልገባችም። ምንድን ነው ስለመከበር ምናምን ምን ታውቃለህ? አሁን አንተ ገና ህፃን እኮ ነህ። እኔ እኮ እሺ አሁን ስለ ክብር እናንሳ ከተባለ እንዴት ነው? አሁን ለምሳሌ ሰው አከበረኝ ስትሉ ምን ሲያደርግ ነው ሰው አከበረኝ የምትሉት? እኔ አሁን ለምሳሌ ክብር ያለው ሰው ሲያከብረኝ ነው አከበረኝ ነው። ዝቅ ያለ ሰው አከበርኩ ብሎ እንትን ቢል በእርግጥ ለነገሩ ይህ ሰው ያናናኩና ነገር ሳይሆን ክብር ያለው ሰው ነው በቃ ሰው የሚያከብረው ራሱ የሚጠብቅ ራሱ የሚያከብር ሰው ነው ሰውን ሊያከብር የሚችል። እነዚህ ሰዎች ለራሳቸው ክብር ሳይኖራቸው ስላከበርናችሁ ነገር ሲሉ በጣም ያናዳል። ክብር የሚባለውን ቃሉ ለራሱ ክብር ያሳጡታል። ክብር የሚባለውን ቃል ክብር ያሳጡታል። አንተ አውራ ዝም ብለህ ችግር የለውም። እኔ ሰማህ ጊዜ የምታደርገውን ነገር እወቅ። እንደ ህፃናት ነገ ላይ አሁን በመታ ሰበብ ነው የምትሆነው። ገባክ? ሰበብ ነው የምትሆነው። ሄርሜላ በቃ ከሩታ ኮርስ ወስዳለች። በቃ ሰውን እንዴት ማቃጠል እንደምትችል ከሩታ አንድ በአንድ ተምራለች እና ልታቃጠላቸው እየሞከረች ነው በተራ። ይሁን ሴትነቷን እዚህ አካባቢ ታሳይ። ቢኒያም ተብዬ ካለበት ቦታ ፈንጥዘው መጥቶ አንቺ ነሽ ማለት ጸጉሬ ነጭ ስንት ብር እንደተሰራው ያውቃል። ከዚህ በኋላ አሁንም ቢሆን ማለት ነው በምንም አይነት መንገድ እሷ እንድትናገር። እኔ ግን ቆይ ሰዎች እኔ አብርሽና ሄርሜላ ቢጋቡ ራሱ ማለት ነው አብርሽን ከዚህም ሰው ጋር እያነካካችሁ በጣም ህይወቱን የምታቃወስ ነው የሚመስለኝ። ሄርሜላ አንዳንዴ የምንነካካቸው ሰዎች አሉ፣ ማንነካካቸው ሰዎች ደግሞ አሉ። እና አሁን ሄርሜላን ሳያት ምናምን የምር አሁን ለኑሮ ለማህበራዊ ምናምን ነገር ኖሮ ለአብርሽ የምትሆን አይነት ሴት እየመሰለችኝ አይደለችም። ይሄ ሰው ማክበር ምናምኑ ትንሽ ሚቀራት ይመስለኛል። የኔን እይታ ነው የምላችሁ። እና ከዚህም ጋር አብርሽ እያነካካች ጉድ እንዳትሰራ እቺን ልጅ በቃ ፍታት፣ ተዋት። ይሄ ሁሉ ነገር እያደረገች ያለች እሱ ነው። ቢኒ በጥፊ ነው ማጮልሽ። እኔ ቆይ እሺ እኔ ምን ልትፈይዱ ነው አሁን እዚህ የቀራችሁት? በቃ አብርሽ መጣ፣ ወሬያችሁ ምናምን ነገር ጨረሳችሁ። ከዛን እኮ በቃ መሄድ እኮ ነው። ምንም እዚህ የምትሞጣሞጡበት አንድ ምክንያት የለም። በቃ እኔ እኮ ነገር ለመፍታት ምናምን ነገር በትክክል ለመወያየት ምናምን ነገር ቢሆን እሺ ችግር የለውም። ግን በቃ መጣችሁ ሄርሜላ አይደለሁም አለች። በቃ ካይደለሽ እንሄዳለን። ኢቭን ናት ብላችሁ የምታስቡ ከሆነ ማስረጃውን ማሳየት፣ ከዛ በኋላ አስፈላጊውን ነገር ማድረግ፣ በህግ መጠየቅም ከሆነ በሽማግሌ የሚፈታ ነገር ከሆነ በእርግጥ እናንተ ስለ ሽማግሌ ክብር አታውቁም። ይህን ለእናንተ እንደ ሀሳብ ማቅረቤ ራሱ ስህተት ነው። ግን ሴት የላኩ ሞት አይፈራም። አንተ ሴት ቢልከው እኮ አሪፍ ነበር። ሴት ቢልከው እኮ አሪፍ ነበር። አሁን እሺ ወደ ብሽሽቁ ተገባ። ወደ በሽሽ ይሄን እኮ ነው የምላችሁ። በቃ ዝም ብሎ ከመከራከር ውጪ ምንም አሁን እንደዚህ መበሻሸቁ። እሺ አሁን እነዚህ ሰዎች እኔ ህፃን እኮ አይደለሁ
ህፃን አይደሉም እነዚህ ሰዎች ትልቅ ናቸው። እርግጠኛ ነኝ እዚህ መሀል ሁሉም ከኔም ታላቅ ናቸው ምናምን ነገር። እኔም በእርግጥ ለነገሩ ትንሽ ልጅ ነው፣ እድሜ እንዳጠይቁኝ እንጂ ማለት ነው። እኔ ትንሽ ልጅ ነው። ለአንተ ቦርጭ ከሆነ ይደነግጣል። ወዲያው ነው የሚማልለው። ምግብ በልቶ ማያውቅ ደርቆ የቀረ ሰውነት እያየሽ ማለት ለምን አሁን በቃ እነዚህ ሰዎች ስለማይፈቱ በፉገራቸው በብሽሽቃቸው እንዝናና። ምንም አማራጭ የለንም። ሲበሻሸቁ የአብርሽና የደስታን ቲም እያየን ፈታ እንላለን። እስቲ የአብርሽ ቲም የደስታ ቲም እነማን እንደሆናችሁ ኮሜንት ላይ ያሳውቁ። እኔ እውነት ለመናገር የሁለቱም ቲም አይደለሁም፣ ግን ብሽሽቃቸውን መስማት ፈልጋለሁ። እሷን አገኘ ማለት ነው ከኔ ጋር እንደተጣላ ቁጠሩ። ስነ ስርዓት ይኑር። አልመጣንብህም እንዳትመጣብን። የራስህን ላይፍ ኑር። እዛው ከራስህ እንደፈለክ መሆን ትችላለህ። እሺ ከዚህ በኋላ ግን አቤት። እኔ ግን ማለት ነው አብርሽ እንደዚህ አይነት ቆፍጣናነቱ እንደዚህ አይነት በቃ ይሄ እንትኑ ይሄ እልሁም ምናምን ነገር የዛኔ ከሩታ ጋር እያለ እንትን ቢሉ ብዬ ቆጫለሁ። የምር በቃ ይሄን ማንነት የዛኔ ከሩታ ጋር እያለ የትኛውንም ሰው ወደ እነሱ የት የሚመጣውን ሰው እንደዚህ ቢያባር እንደዚህ በቃ ጨክን ብሎ እንትን ቢል ምን ያደርጋል? አሁን የፈሰሰው ውሃ አይታፈስም ነው የሚባለው። ብቻ እንደዛ አይነት ነገር ነው። ላለፈ ክረምት ቤት አይሰራም አይነት ነገር እና የምር ያስቀናኛል። እንደዚህ ቢሆን ኖሮ ለሩታ ይገባት ነበር ብቻ ሳይሆን ተገቢም ጭምር ነበር። ግን አልፏል። አሁን ለሌላ ሴት ነው እንደዚህ እየሆነ ያለው። እንደዚህ አይነት የቅናት መንፈስ ወገወል ገና ለገና ከሩታ ጋር ነው ብለህ እንደዚህ ማረር አሳዝነው። በጣም የቅናት መንፈስ እየታየብን ነው። በደንብ አድርገህ ደግሞ ተንከባከባለህ። እስቲ አንድ ላይ ወግቻለሁ እንላለን ኮሜንት ላይ። የቅናቱ መንፈስ ቀንቶም እኮ ሊሆን ይችላል ያስመጣው፣ አብርሽ ሊያስመጣው ይችላል። እስከዛሬ ምንም መረጃው ምናምን ነገር ስለሌለን ነው እንጂ ይሆናል። ብቻ ግን አንድ የቅናቱ መንፈስ እስቲ ወጋ አድርጉት ኮሜንት ላይ። እንደፈለገ ያደርግሻል፣ አይዞሽ። አይ ልጁ የቅናት ነገር አለ እና እንደዚህ ነፍስ ዘራች አይደል? እየቀና አሁን እኮ ማለት ነው። አሁን እነዚህ ሰዎች ካሜራው ጠፍቶ ቤት ከገቡ በኋላ ቡናቸው ምናምን ነገር እየጠጡ አይ ዛሬ እያሉ የምሬ ምናምን ነገር እያሉ የሚያወሩ ነው የሚመስለኝ። አቤት ግን እውነት ያስቆኛል። እኔ ሰው በእኔ እድሜ ያለ ሰው በእኔ እድሜ በቃ ወጣት ነኝ እኔ እነሱ ያሉበትንም እንትን ልረዳ ሞክራለሁ። ግን የፈለገ ነገር ቢሆን ማለት ነው እንደዚህ ወሬኛና እንትን አለ ይሄ በየሰፈሩ በየማዞሪያው ምናምን ነገር ተገናኝቼ አልሞጣሞጥም ከሰው ጋር ወጥቷላ። አሰሳ የተደረገባቸው ነው። አዎ ወደ ክፍለ ሀገርም ሳይዱ አይቀርም እና እኔ ጉራህን እኮ ማለት ነው በጥቀነሳት ቆንጆ ነው። ጉራ ብቻ በቃ ጉራ ብቻ የተባለው ለአንተ ነው መሰለኝ። እኔ እንዲያው የምፈራው ማለት ነው እንዳይደግሙት ይሄን ልጅ አደራ። እንደዚህ በጣም ሲካፈት አፍ ሲካፈት እንዳይደግሙት። ለነገሩ ይድገሙት፣ ያጠጡት የሆነች ነገር ያቅምሱት። ያለው ነገር በውስጥ እንጨርሳለን። እሷም ቤተሰቦች ከእናንተም ጋር የነበረን ጊዜ ይሄ ይመስላል። እናንተ ጋር አዲስ ነገር ካለ በቀጣይ ቪዲዮ እንገናኛለን። ደህና ቆዩልን። ቻው። እሺ ለማንኛውም የኔም የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ላይክ እያደረጋችሁ ውጡ። ይመቻችሁ።